አሜሪካ ለዲቪ ምዝገባ $1 ልትጠይቅ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ለዳይቨርሲቲ ቪዛ ዲቪ ሎተሪ ምዝገባ ለመጀመሪያ ጊዜ $1 የአገልግሎት ክፍያ እንደሚጠይቅ አስታውቋል። ይህ የማይመለስ ክፍያ ከዲቪ 2027 ጀምሮ ተግባራዊ የሚሆን ሲሆን መስሪያ ቤቱ ይህን ለውጥ ያመጣው የሎተሪውን የማስተዳደር ወጪ ፍትሃዊ በሆነ መንገድ ለመከፋፈል ታስቦ እንደሆነ አስረድቷል። ቀደም ሲል $330 የኢሚግሬሽን ቪዛ ክፍያ የሚከፍሉት የተመረጡት ብቻ ሲሆኑ በሚሊዮን የሚቆጠሩ ያልተሳኩ አመልካቾች ምንም ሳይከፍሉ ይቆዩ ነበር። አሁን ባለው አሰራር ግን በግምት 25 ሚሊዮን የሚሆኑ ዓመታዊ ተመዝጋቢዎች እያንዳንዳቸው $1 በመክፈል ወጪውን በ55,000 አሸናፊዎች ላይ ብቻ ከመውደቅ ይልቅ በእኩል እንዲሰራጭ ያግዛል ተብሏል። ክፍያው የሚሰበሰበው የስነ ስርዓት ማሻሻያዎችን ለመደጎም፣ የሳይበር ደህንነትን ለማሳደግ፣ የሐሰተኛና በብዛት የሚቀርቡ የተጭበረበሩ ማመልከቻዎችን ለመቀነስ ያለመ ነው። የምዝገባው ጊዜ እንደተለመደው በተያዘው በጥቅምት ወር የሚጀመር ሲሆን ክፍያው የሚፈጸመው በኦፊሴላዊው ድረገጽ አማካኝነት በኤሌክትሮኒክ ካርዶች ብቻ መሆኑን የውጭ ጉዳይ መስሪያ ቤቱ አስታውቋል።